ክፍለ ማርያም ልጅ ወልደዋል ወይም አቶ ክፍለ ማርያም ልጅ ወልደዋል። ስለዚህ ወይ ይመኑ ወይ ዲኤንኤ ያስመርምረው ልጃቸውን ያሳድጉ። ማንኛውም ሰው ልጅ እንደሚያሳድግ እባክዎትን ልጆችን አሳድጉ። እንዳያችኋት ይቺ ሴትዮ አቶ እያለች ለመግለጽ ሞክራለች። በነገራችን ላይ እኔ ምን አይነት ጋጥ ወጥነት እንደሆነ ራሱ አይገባኝም። ይሄ ዝም ብሎ አፍን ልቅ መስደድ፣ ዝም ብሎ አፍን መክፈት። እኔ እንደወረደ ነው የምነግርሽ። ምክንያቱም የመጣሽው በአባቶች ላይ ነው፣ የመጣሽው በቤተክርስቲያን ላይ ነው፣ የመጣሽው በኦርቶዶክስ ላይ ነው። ሙሉ ቪዲዮዋን ሄዳችሁ ብታዩ መስቀሌን አባቶች ናቸው የሰሩልኝ ምናምን። አባቶች መስቀል ይሰራሉ። አባቶች እምነትን በልብ ውስጥ ግን አይሰጡሽም። እምነት የራስሽ መስቀል ነው አባቶች የሚሰሩልሽ። መስቀል አባቶች ይሰጡሻል። መስቀል ጥበበኞች ይሰሩልሻል። ጸሎት አባቶች ያደርጉልሻል። ቡራኬ አባቶች ይሰጡሻል። እምነትን ግን ከአንቺና ከፈጣሪ ብቻ። ፈጣሪ እምነትን ይጨምርልሻል፣ አንቺ ታምኛለሽ። እና እንደዚህ አፍ አይከፈትም። አቶ በነገራችን ላይ አንቺ የዛን ሰዓት የለሽም እኮ። አሁን እነዚህ አባት ይሁንም አይሁንም አንቺ አላየሽም እኮ። ምናልባት ሰይጣንስ ቢሆን እስኪ እንደው ሰይጣን አስስቷቸው ነው ፈጣሪ እግዚአብሔር አምላክ በእኛ ላይ አታድርሰው አይባልም? እስኪ አይድረስ ፈጣሪ ሆይ ሌሎችን አባት ጠብቅልን፣ እኒህ አባትን በስተት ከሆነ ከሌላ ስተት ጠብቅልን ተብሎ ይጸለያል እኮ። ቀጥታ አቶ ክፍለ ማርያም አንቺ በአንቺ አፋቱ ምንም የምታውቂው ነገር የለም። እውነት በግልጽ አማርኛ ንገረኝ ካልሽኝ ደነዝ ነሽ። ድንጋይነት ነው ይሄ። በግልጽ አማርኛ ድንጋይነት። የአማኒነትን ብቻ አይደለም፣ የአማኒነት ብቻ አይደለም፣ ድንጋይነት ነው። እብን ላይ ለእብን ነቢሮ ድንጋይ በድንጋይ ላይ መቀመጥ ነው። አፍ ሲከፈት አእምሮ ይታያል። በነገራችን ጭንቅላት ይታያል አፍ ሲከፈት። እምና አንቃይደውከ አፉከ ይትረአይ አእምሮትከ። አፍከን ከከፈት እውቀት ይታያል። ዝም ከተባለ ግን ዝም አይነቅ ዝም ነው የሚባሉ አባቶች የሚሉ ዝም ባለ አፍ ዝም ባይገባም ይላሉ። ካላዋቂ ንግግር ዝም ማለት ይቀላል። በጣም አፍ ተከፈተ። እስኪ ከዚች ክፍታፍና ከዚች ደደብ ሴትዮ ጋር ተመሳሳይ የሆነ ቪዲዮ ደግሞ አይተን እንመለስና ጉዳችን በዝቷል። ጉዳችን በጣም ብዙ ነው። በእነዚህ አባቶች ጋር የሚሰነዘረው ነገር በጣም ብዙ ነው። ስላመመኝ ነው የሚወጣው እንጂ አቅም ኖረኝ አይደለም። በዚህ በደካማው አንደበት ነው እንደዚህ እየተናገርኩ ያለሁት። ሌላ ቪዲዮ አይተን እንመለስ። ሰላም ጤና ይስጥልኝ። እንደምን ዋላችሁ? የእሞሃይ ሀመልማልና የአቶ ክፍሌ አሁን አቶ ማለት እንችላለን፣ ምክንያቱም ክህነታቸው ተይዟል። ስለዚህ አቶ ክፍለ ማርያም አለማየሁ ጉዳይ ዛሬ በፍርድ ቤት ሲታይ ውሏል። ያው ዛሬ የካቲት 5 ቀጠሯቸው እንደነበር ታውቃላችሁ። እና አቶ ክፍሌ ያው እኔ መራቢያ አካል ስለሌለኝ መውለድ አልችልም፣ ማስወለድ አልችልም ብለው መቃወሚያ አድርገው አቅርበዋል። እንግዲህ እኛ ደግሞ የምንለው ምናልባት እንደው ልጅቷን ከወለዱ በኋላ አደጋ ገጥሟቸው ይሆን ብለን ያው እንደ ጥርጣሬ